ብዙውን ጊዜ ብዙ ሰዎች ተናግረዋል፣ ብዙ ልጆች ተቆጥቷል። ግን የሚሰማችሁ ሰው ጠፋ ማለት ነው። ነገ ግን የምታለቅሱት እናንተ ራሳችሁ ናቸው። ምክንያቱም ሞኔታይዝ ለማድረግ ስትፈልጉ ሞኔታይዝ ካልሆነላችሁ ታለቅሳላችሁ ማለት ነው። ሰላም ቤተሰብ እንዴት ናቸው? ደህና ናቸው? ወደ እግዚአብሔር ይመስገን ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ ትንሽ ሊመክራችሁ ነው የመጣሁት። ይሄ ደግሞ ምክሩ የሚገባው ለአዲስ ዩቱበሮች ወይ ደግሞ ገና ሞኔታይዝ ላልሆነላችሁ ልጆች ነው እንጂ ፌመሶቹ ለፎቶ አይጠቅማችሁም እናንተ። ምክንያቱም እናንተ ደርሳችሁበታል፣ የምትፈልጉትን ነገር አግኝታችኋል፣ እስከ ጥግ ድረስ ሄዳችኋል ማለት ነው። ግን ዛሬ የኔ የምናገረው ነገር የሚጠቅመው ለእንደኔ አይነቷ ገና አዲስ ጀማሪ ለሆነችው ልጅ ነው ማለት ነው። በነገራችን ላይ ብዙ እህቶቻችን ተናግረዋል ይሄንን ቃል ማለት ነው። ይሄ አዲስ አይደለም፣ ብዙ ሰው ተናግረዋል። ግን መስሚያት ተስኖናል። በቃ አንሰማም ብዙዎቻችን። ለምን? እዚህ ጋር እኮ የሚናገሩት ለራሳችሁ ነው፣ ለእናንተ ነው፣ እንዲጠቅማችሁ፣ ነገ እንድትጠቀሙበት፣ ገንዘብ እንድታገኙበት፣ የለፋችሁትን ፍሬው እንድታፈሩት ነው እንጂ ዝም ብሎ ማንኛውም ሰው እኮ የሚለፈልፈው ለምትላለሁ እናንተን ለመጉዳት አይደለም። ወይ ደግሞ የእናንተ ቪዲዮ እናንተ እዛ ጋር የሰራችሁት ነገር ለዚህ ሰው አይሆንም፣ ለእናንተ ነው። ብዙውን ጊዜ ከቲክቶክ ላይ ወደ ዩቱብ እንዳታመጡት፣ በተለይ አርማ ያለው ተብሎ ብዙውን ጊዜ ይናገራል። ይሄን ነገር እየቀነሳችሁት አይደለም፣ ጭራሽ እየበዛ ነው ያለው አሁንም ማለት ነው። ስለዚህ ባካችሁ እህቶቼ ነገ ዩቱባችሁ ሞኔታይዝ ሳይሆንላችሁ ሲቀር የሰራችሁትን ቪዲዮ ሙሉ ከምታጠፉት ወይ ደግሞ ቻናላችሁ ከሚዘጋ ካሁኑ ተጠንቀቁ። ካሁኑ ተጠንቀቃችሁ የራሳችሁ የሆነ ቪዲዮ ስሩ፣ ከቲክቶክ እንዳታመጡ። እንደውም አንዳንድ ልጆች ምንድን ነው የሚያደርጉት? ያየሁትን ነገር በጣም ነው የገረመኝና መዝሙር ሙሉ መዝሙሩን ያወርዱትና እንትን ላይ ከዩቱብ ወደ ቲክቶክ ለዛውም አርማ ይዘው ማለት ነው፣ ከአርማ ጋር እንደዚህ ደግሞ ሌሎቹንም መዝሙር ብቻ አይደለም ዘፈንም ሊሆን ምንም ይሁን ታመጣላችሁ ከቲክቶክ ወደ ዩቱብ። ይሄ ነገር አይሆንም ተብሏል። ብዙውን ጊዜ እንዳታመጡ እየተባለ ነው። ምክንያቱም እዛ ከቲክቶክ ላይ የሚሰሩትን ቲክቶክ ላይ ስሩ። ዩቱብ ደግሞ የራሱ ህግ አለ። ህጉን ጠብቃችሁ ከሰራችሁት ብቻ ነው እሱ ሊቀበላችሁ የሚችለው። ብዙ ቪዲዮ ስለሰራችሁትና ብዙ እይታ ስላገኘ አይደለም ዩቱብ ሊቀበላችሁ። መጀመሪያ ህጉን ነው መጠበቅ ያለባችሁ። ህጉን ከጠበቃችሁት ጊዜውን ጠብቆ ሞኔታይዝ ይሆናል። በቃ እናንተ ብቻ ጠንክራችሁ ዘሩ እንጂ ይሆናል። የማይሆንበት ምክንያት የለም። ምክንያቱም ትናንትና ዛሬ 400,000 እና 500,000 ወይ ደግሞ ሚሊዮን የደረሱት ሰዎች እኮ እንደኛ ከአንድ ብሎ ነው የጀመሩት። ከአንድ ብሎ ጀምሮ ራሳቸውን ሆኖ ማንነታቸውን ይዞ ሰርተው ነው እዚህ ጋር የደረሱት ማለት ነው። ሰው እኛም ደግሞ ማንደርስበት ምክንያት የለም። ተስፋ ካልቆረጥን ማለት ነው። የሰው ልጅ ደግሞ በህይወቱ ላይ ተስፋ መቁረጥ የለበትም። ግን ደግሞ መንገዱን መጠበቅ አለበት። ምክንያቱም አንድ ሰው ህግ ስላለ ህጉ እንግዲህ ደንብና ግዴታውና እንትን የራሱ ደንብ ያለው ነገር ቦታ ስለሆነ መብታችንና ግዴታችን ነው ማወቅ አለብን እዚህ ጋር ስንሰራ ማለት ነው። ስለዚህ ግዴታችን መጠበቅ አለብን። ህጉን እንትኑን ደግሞ መብታችን ደግሞ ጠብቀን እንሰራለን ማለት ነው። መብታችን በራሳችሁ ቪዲዮ ወጣችሁ መስራት፣ የሰው ያለ ማምጣት ማለት ነው። አንዳንድ ልጆች ደግሞ የምታደርጉት ኢትዮጵያ ያሉትን ሰዎች ማለት ነው ልክ እነሱ ቪዲዮ ሲለቁት እናንተ በቃ የሆነ እንደ ወፍ እንዴት ነው አንዳንድ ጊዜ ቅልብ አድርጋ የምትወስደው፣ እንደዛ ነው በቃ ቅልብ አድርጋችሁ የምትወስዱት ማለት ነው። የሰው ቪዲዮ ነው የምትለቁት እንጂ ራሳችሁን ሆናችሁ ስትሰሩ እኔ እንጃ ለምን እንደሆነ እንጃ። ለምንድን ነው ቆይ እንደዛ የምታደርጉት? እኔ ያልገባኝ ነገር ማለት እነዛ ሰዎች ነው ፌመስ፣ እነሱ ድሮም ፌመስ ናቸው። በነገራችን ለእነሱ ነው የጨመረ የሚሄደው እንጂ እናንተ ምንም የሚጠቅማችሁ ነገር የለም። የራሳችሁን ቪዲዮ በራሳችሁ ፊት ወጥታችሁ ቢሰሩ ምን ችግር አለው? እንደውም አንዳንድ ልጆች ያኔ ያየሁትን እግዚአብሔርን ዛሬ በጣም ነገር ነው ማለት ነው። የብዙ ሰው ቤት ገብቼ ነበር ዛሬ። ምክንያቱም አንድ ላይቭ የሰው ቤት ገባሁ እና በዛው ብዙ ልጆች አግኝቻቸው ነበረ። ጭራሽ በራሳችሁ ፊት ሳትወጡ አንድ ቀን እንኳን ካሜራ ለፊታችሁ ሳይታይ 2,000 ሰብስክራይብ የደረሳችሁ አላችሁ። አሁን እውነት ይሄ ሞኔታይዝ ይሆናል ብላችሁ ታስባላችሁ? እኔ ግን እውነት አይሆንላችሁ አለ። እግዚአብሔር ጠብቃችሁ ነው ብላችሁ አይሆን አይደለም። እኔ ግን እግዚአብሔር ጠብቃችሁ፣ እግዚአብሔር እርዳችሁ። ሊሆንም ላይሆንም ይችላል። እሱ እኔ የማውቀው ነገር የለም። ግን እግዚአብሔር ነው የሚያውቀው። ግን ደግሞ ለራሳችሁ ናቸው ቢሰሩት ደስ ይለኛል በራሴ በኩል ማለት። ምክንያቱም እዚህ ጋር እናንተ ከሁሉም እኩል ናቸው። ኢትዮጵያ ካሉት ዩቱበርም ሆነ
የትም አረብ ሀገር ላይ ሆኖ ፌመስ የሆኑት ወይ ደግሞ ሞኔታይዝ የሆነላቸው ልጆቹ ከእነሱ እኩል ናቸው። ማንኛዎቹም ገና የሰብስክራይባችሁ ቁጥር ብቻ ትንሽ ስለሆነ እናንተ ከሰው በታች ናቸው ማለት አይደለም። ምክንያቱም ይሄ ቁጥሩ ነው፣ በቃ ገና ትንሽ ነው። ከማንም እኩል ሲሆናችሁ በራሳችሁ ሳታፍሩት ወጥታችሁ መስራት አለባችሁ። በቃ ደግሞ አንድ ሰው የሆነ መንገድ ሄዳለሁ ብሎ እኮ መንገዱን ከተነሳ ምናልባት መንገዱ ላይ ፀሐይ ይኑር ይሁን እንዴ ወይ ደግሞ ብርድ ይኑር እንዴ ብሎ እንትን አይደለም፣ ወደ ቤት አይመለስም። ምናልባት እንግዲህ ለፀሐዩ ለብርዱ መከላከያ የሆነው ነገር ይዞ ይወጣል። ሰው እናንተም ደግሞ እዚህ ጋር መውጣት የፈራችሁበት ምክንያታችሁ ምንድን ነው? ስለዚህ እንደዚህ ይሄን ነገር ራሳችሁ የምትጠብቁት ደስ ይለኛል። አንዳንዴ ደግሞ ምንድነው በጣም የሆነ ወደኋላ የጎተተ ነገር የሚመሰላችሁ አንድ ቲክታክ ላይ የምትሰራ ልጅ ትሆን ገና አዲስ የመጣች ልጅ ከሆነች ወደ ቲክታክ ላይ አዲስ የመጣች ልጅ ከሆነች አትታይም። ያችን ግን ትንሽ ፌመስ ነው የተባለ ቦታ ላይ ልክ እንደ ዝንብ ነው እያሉ የሚሄዱት ማለት ነው። በእውነት ለምን እንደሆነ አይገባኝም። ለምንድን ነው ትንሿን ለምንድን ነው የማታሳድጉት? ለምንድን ነው ከስር አንዱ አንዱን አሳድጎ አንዱ አንዱን ረድቶ ማደግ የሌለብን? ጭራሽ ደግሞ አሁን የሆነ ኮሜንት አዲስ የመጣ ምንድን ነው ማይ ኔም ኢዝ እያላችሁ ኮሜንት ጽፋላችሁ ማለት ቲክታክ ላይ እኔ በጣም ነው የሚገርመኝ። ይሄ አንዳንዴ ትርጉሙ ራሱ ማናቅ ነው። ሳታውቁት ነው የምትጽፉት ወይስ አውቃችሁት ነው? ማይ ኔም ኢዝ በግድ መፈመስ ነው፣ ማይ ኔም ኢዝ እንደዚህ ነው ምናምን በቃ አለ አይደለ? የሆነ ያን ሰው የምጥል ነገር ነው የምትጽፉት እንጂ ጎበዝ በርቺ ጠንክሪ ማለት የለም። በቃ ለምን ግን ኢትዮጵያ ያሉት ዩቱበሮች የሚሆኑ ቲክታከሮችም ምንም ይሆኑ አንድ ሴት ልጅ ከወንድ ጋር ከንፈሯን እየተላላሰች ከመጣች የኔ ቅመም ምንድን ነው የምትሉት ደግሞ የኔ ጨረቃ የኔ ምን እያላችሁ እነሱ ስር ታሽቃብጣላችሁ። በጣም አሽቃባጮች ነን እኛ በስደት ያለነው እህቶቼ፣ በእውነት ከኔም ጭምር በጣም አሽቃባጭ ነው። የቱ ጋር መሆን እንዳለብን ራሱ ከማጋ እንደሆን መሆን እንዳለብን ራሱ አናውቅም። ሰው እንዴት ራሱን በድንጋይ ያደናቅፎ ጥሎ ሌላ ሰው ደግሞ ለማንሳት ይሮጣል? እንዴት ትገርሙኛላችሁ። እመቤቴ ለመሰላችሁ ጋይስ እናንተ እኔን ካሳደጋችሁ እኔ እናንተም እንዳደጋችሁት ነው መቁጠር ያለባችሁ። እኔ እናንተን ካሳደግ እኔ እንዳደግኩ ነው መቁጠር ያለባችሁ። ምክንያቱም ህመማችሁ፣ ቁስላችሁ፣ ድካማችሁ፣ ስትራቡ ረሃባችሁ፣ ሲደክማችሁ ድካማችሁ፣ ላባችሁ በምን መንገድ እንዴት ሆኖ መውጣት እንደወጣ ራሱ የሚገቡ ለኔ ነው እንጂ እዛ ኢትዮጵያ ላይ ለሚያሽቃብጡ ሰዎች አይደለም። እነሱማ ምን በወጣቸው እናቴ ምን በወጣቸው እንደፈለጉት ሲፈልጉ በፈለጉበት ታይም ተኝቶ ሲፈልጉት ተዝናንቶ የሚፈልጉትን አማርጦ በልቶ፣ እኛ ግን እየራበን እንኳን ለመብላት እንኳን ሰዓት ያጣነው ልጆች የለንም። እስኪ ንገሩኝ፣ እውነት መልበስ እያማራችሁ ልብሳችሁ በሻንጣ ውስጥ 4 ዓመትና 5 ዓመት የቆጠረ ልጆች የላችሁ? እንደ ሰው እኮ ወጣችሁ ንፋስ ሳታገኙት እኮ 5 ዓመትና 6 ዓመት 7 ዓመት የሆኑ የሉ። የእውነት እላችኋለሁ መንገድ እንኳን አላውቅም እኔ እግዚአብሔር በሚያውቀው እኔ ባለሁበት ቦታ ላይ መንገድ እንኳን አላውቅም እኔ ከቤት ወጥቼ ምናልባት ቆሻሻ መጥያ ቦታ ላይ ከሄድኩት ብቻ ነው። ከዛ ሌላ ግን ምንም የማውቀው ነገር የለም ቦታውን ራሱ ማለት ነው። በቃ እንዲህ የኖራችሁ ከዚህ ውስጥ ለመውጣት እናንተ ማደግ የለባችሁ? ለምንድን ነው አንዱ አንዱን የማሳድገው? ለምንድን ነው የማንደጋገፈው? ለምንድን ነው የማንረዳዳ? እዛ ጋር አንዱ ሰብስክራይቡ ከፍ ያለ ቦታ ከሆነ እውቀት ያለውም እሱ ይመስላችኋል። ሁሉም ነገር ማድረግ የሚችል እሱ ይመስላችኋል። ምናልባትም ደግሞ ሰብስክራይቡን ለእናንተ የሚቀንስ እስኪመስላችሁ ድረስ እዛ ሄዳችሁ ትረባረባላችሁ። አዲስ የሆኑትን ልጆች ግን ማንም ዞር ብሎ አያችሁም። ለምን? በቲክታክ ላይ የሚሆን ሌላ አፕ ላይ የሚሆን ትንሽ ሰው የበዛበት ቦታ ላይ በቃ እዚህ ጋር እንደው መና ወርዷል የተባለ ይመስል በቃ ግር ብሎ ነው የሚሄዱት ማለት ነው። ግን እኮ እዛ ቦታ ላይ ወይ ወሬ ወይ ስድብ ወይ አንዱ አንዱን ሲኖቅር ነው የምታገኙት እንጂ ትንሽ ምክር እንኳን ጣል የሚያደርግ ሰው ላታገኙ ትችላላችሁ። ወይ ደግሞ እዛ ጋር ሄዳችሁ የሰው ሂስትሪ ለመስማት የክሊኩ እንደዚህ ሆነ ክሊኩ እንደዚህ በዚህ ገባ በዚህ ወጣ በዚህ ወርድ እየተባለ ያንን ወሬ ለመስማት ነው እንጂ ራሳችሁን ለመሆን አይደለም።
የሚመክር ሰው እንኳን አታገኙም እዚህ ቦታ ላይ ማለት ነው። ግን ቁስልሽን የምታውቀው በስደት ያለችው እህትሽ ናት። ህመምሽን የምታውቀው እሷ ናት። ምክንያቱም ያለሽበትና እሷ ያለችበት ህይወት አንድ ስለሆነ ትረዳዳላችሁ። ታዲያ ለምንድን ነው እኛ እንደዚህ አይነት ቦታ ላይ ማንቆሙ? ለምንድን ማንረዳ? ለምንድን ነው ማንተጋገዘው? እውነቴን ነው የምላቸው። እኔ ኢትዮጵያ ላይ ሆኖ ዩቱብ ከፍቶ እንደዚህ የሆነ ወይ ትምህርት የማይሰጥ ወይ ፍቅር እንኳን የማያስተምሩት ትምህርት የማያስተምሩት ምንም ነገር የሌለበት ዜሮ እንትኖች አሉ። ወይ ሰውን ባል የምትቀማ ወይ ደግሞ ሄዳ አፈቅርሃለሁ ብላ ወንዱ ስር የምትነጠፍ በቃ እንደዚህ ነው የምታገኙት። የትኛው ሰው ነው እስኪ ደህና እንትን ወይ ደግሞ ሳይጋቡ ገና ቤት ተከራይተው አብረው የሚኖሩት ወንድና ሴት ነው የምታገኙት እዛ ጋር። እስቲ የትኛው ነው እናንተ ቆንጆ ትምህርት አግኝታችሁ እዛ ጋር ሄዳችሁ ግር የምትሉት? ግን እኛ እኮ ብንያያዝ እኛን እኮ እነሱን ማሳድገን እኮ እንደውም እኛን ደግሞ እነሱ ደግሞ እኛ እንድንቁን ያደረግናችሁ ማለት። እስቲ ኢትዮጵያ ሄዳችሁ አንድ ዩቱበር ላገኝ ክብራችሁ ደውሉለት እስኪ። ቢሞት አያገኛችሁም፣ ቢሞት አይመጣም እናንተ ጋር። እንኳን እናንተ ጋር ሊመጣ እናንተ ያለህበት ቦታ እንደምጣ ብትሉ እኔ ጉድጓድ ውስጥ ነኝ ያለሁት ነው ምልክ። እንደዛ ነው የምላችሁ። ጉድጓድ እገባለሁ ከአንተ ጋር ብትይ እኔ ወጥቻለሁ ብሎ ነው የሚፎክርብሽ እንጂ አያገኝሽም። ምክንያቱም እዚህ ጋር እውቀት እኛ ጋር እንዳለ ያውቃለሁ። ስልካችንም አሪፍ ስልክ ነው ያለው እንጂ ኢትዮጵያ በስደት ያሉት ልጆች ማለት ቆንጆ ስልኮች አላቸው። ምናልባት የምንቀርጽበት ቦታ ችግር ስለሆነ ነው እንጂ ካሜራችን የማጠራ ራሱ ቆንጆ ስልክ የምንይዘው ይላል። ስለዚህ ወይ እነሱ በካሜራማን ስለሚቀርጹት ነው የሚያምርላቸው እንጂ ወይ እኛ ቀራረጾ ከቦታው ከአንዳንድ ቦታ ተደብቀን የምንሰራ ልጆች አለን። አሁን እንደዛ ሆኖ ነው እንጂ አሪፍ ነው። ግን ስለዚህ አሁን እዛ ከነሱ ጋር ብትገናኙት እናንተ ምናልባት እናንተ ከነሱ እንደምትበጡትና የእነሱን ኦዲየንስ ወደ ራሳችሁ እንደሚታወጡት እስኪመስላቸው ድረስ እናንተን ይሸሻሉ። አይመጡም፣ እናንተ ጋር አታገኙትም። ታዲያ ለእናንተ እኮ መፈጠራችሁን እንኳን ለማያውቅ ሰው እዛ ጋር ሄዳችሁ ትረባረባላችሁ። ሰዓት ይጠበቅልን እንደዚህ ይሁንልን እያላችሁ ማለት ነው። ምን አለበት አንድ የአረብ ሀገር ልጅ ብታሳድጉት? ምን አለበት አንድ እኛ ራሳችን እርስ በራሳችን ብንረዳዳ? ይህ በጣም ነው የሚገርመው። በነገራችን ላይ እኔ ብቻ አይደለሁም፣ ሁሉም ሰው በዚህ ሰዓት ላይ ያወራል። ይሄን ነገር ያወራል፣ ይናገራሉ። ተውት፣ እንረዳዳ፣ እንተጋገዝ ምናምን ይባላል። ግን ያው ለምዳችሁታል። ሰው ስለለመደ እዛችሁ ቦታ ነው ሮጦ የሚሄድ ማለት ነው። እንደውም ከአረብ ሀገር ወደ ኢትዮጵያ የተመለሱት ልጆች እንደዚህ አሁን ለምሳሌ አንድ ውቢት እና ሾሃይዳ ያቺ ልጅ እኔ ብታድግ በጣም ደስ ይለኛል። ምክንያቱም በቃ እኔ እንጃ ህመሜ ስለሆነ ማለት ነው፣ ዱካሟ ዱካሜ ስለሆነ ማለት ነው። እንደዚህ አይነት ልጆች ብናሳድግ ማርያምን አስቡበት። ራሳችሁ ሁኑ፣ ለራሳችሁ ኑሩ። በቃ ብዙ አመት ብዙ ዘመናቶችን ለሰው ልጅ ደግፈነዋል፣ ረድተናቸዋል፣ ሰብስክራይብ አድርጋችሁታል። በገንዘብ የሚሆን በምኑም ይሁን በቃ ታግዟል የሰው ልጅ ማለት ነው። ግን አሁን ደግሞ እስኪ ለራሳቸው ዩቱብ ደግሞ ብዙ ሰው እየተጠቀምበት ያለው አፕሊኬሽን ነው እንደሚታወቁ ማለት ነው። ግን ለምን የኛ ለመስራት ለመጀመርም ይከብድናል። ከጀመርንም ደግሞ የሰውን ማየት ስለለመድ ነው መሰለኝ። ኢቭን የራሳቸውን ቪዲዮ እኮ ዞር ብላችሁ የማታዩት ልጆች አላችሁ እኮ። እኔ ግን ቪዲዮ ያለው አይገርማችሁ? ምክንያቱም ዩቱብ ውስጥ እንኳን ገብቼ ባላይ እዛ ገብታችሁ ካያችሁት ይቀንሳል የሚባል ነገር ሰምቻለሁ። እዚህ ጋር እስኪ ሌሎቻችሁ ልትነግሩ ትችላላችሁ። ይቀንሳል አይቀንስም ማለት ነው። ግን እኔ ገብት ላይ ያለው ካሜራ ላይ ያለው ከፖስተትኩት በኋላ ራሷ ያለው ገብቼ ራሴን ለማየት ደስ ይለኛል። ለምንድን ማለት እግዚአብሔር እኮ መልክም እኮ ነው እግዚአብሔር በቃሻል ብሎ ነው የሰጠኝ። በቃ እግዚአብሔር ከዚህ በላይ ቢያሰምረኝ እንኳን የሆነ ነገር ማለት የሆነ ወይ ለኔ ጥሩ ላይሆን ይችላል እንደውም ማለት ነው። ስለዚህ ይበቃኛል። በቃ ራሳችሁን ሁኑ፣ ለራሳችሁ ራሳችሁን አግዙት፣ እርስ በራስ እንተጋገዝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ጨቀጨቅኳችሁ፣ ስለጨቀጨቅኳችሁ ይቅርታ። ግን ደግሞ መተጋገዝ ስላለብን ነው ላስታውሳችሁ ብዬ ነው።
በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ ሆንላችሁ ባይ